ጤና ይስጥልኝ ተማሪዬ እንኳን ደህና መጣህ። ዛሬ በጣም አስደሳችና ጥልቅ የሆነ ነገር እንማራለን። ስለ ራሳችን ውስጣዊ ማንነት፣ ስሜታችንና ምኞቶቻችን የምናይበትን ሚስጥር እንፈታለን። መምህር እንኳን ደህና መጡ። ውስጣዊ ማንነት ስትል ምን ማለቱ ነው? እኔ የምታውቀው የፀሐይ ምልክቴን ብቻ ነው። ለምሳሌ እኔ አንበሳ ነኝ እላለሁ። ጥሩ ጥያቄ ነው። አብዛኞቻችን ፀሐይ የገባችበትን ምልክት ብቻ ነው የምናውቀው። ፀሐይ ማንነታችንን፣ ኢጎአችንን እና ወደ ውጭ ለሰዎች የምናሳየውን ባህሪያችንን ትወክላለች። ለምሳሌ ሰው ጋር ስንሆን የምናሳየው ማንነታችን የፀሐይ ምልክታችን ነው። ነገር ግን ጨረቃ ሙን ዳሞ ስሜታችንን፣ ነፍሳችንን እና ማንም በሌለበት ብቻችንን ስንሆን የምንለብሰው እውነተኛ ማንነታችንን ትገልጻለች። ልክ እንደ ቀንና ሌሊት ቀን ላይ ፀሐይ ወጣ ብሩህ እንደሆነችው ማታ ላይ ጨረቃ ስትወጣ ደግሞ ሌላ ዓለም እንደሚሆን ሁሉ ማለት ነው። እንግዲህ ጨረቃ ውስጣዊ ማንነታችንን ታሳያለች ማለት ነው። በጣም አስደሳች ነው። በኮከብ ቆጠራ ካርታችን ላይ የጨረቃ ቦታ ምን ማለት ነው? በጣም ጥልቅ ትርጉም አለው። ጨረቃ የፍላጎቶቻችንን፣ የደመ ነፍስ ስሜታችንን እና የሆድ ጉዳይ ገዢ ናት። እኛ ኢትዮጵያውያን ሆድ ሲባል ለስሜት ምን ያህል ቅርብ እንደሆነ እናውቃለን። ሆዴ አመመኝ የሚባለው ስሜት ሲጎዳን ነው። ጨረቃም ልክ እንደ ሆዳችን ናት። ነገሮችን አምቀን የምንይዘበት፣ የምናብላላበትና የምንሰማበት ቦታ። በአጭሩ ስሜታዊ ምላሾቻችንን፣ የልጅነት ትውስታዎቻችንን እና የደህንነት ስሜት እንዲሰማን ምን እንደሚያስፈልገን ትነግረናለች። ፀሐይ የምንፈልገውን ስትነግረን፣ ጨረቃ ግን የሚያስፈልገንን ትነግረናለች። ይህን ለይተህ ታውቀዋለህ? አዎ መምህር። የምንፈልገውና የሚያስፈልገን ነገር ሁሌም አንድ አይሆን ይችላል። ለምሳሌ ገንዘብ መፈለግ እንችላለን፣ ነገር ግን የሚያስፈልገን ሰላም ሊሆን ይችላል። ጨረቃ የሚያስፈልገንን ታሳያለች ማለት ነው። ትክክል ነህ። በጣም ጥሩ ማብራሪያ ነው። አሁን ወደ በጣም ወሳኝ ነጥብ እንለፍ። ጨረቃ ከእናታችን ጋር ያለንን ግንኙነት እንዴት እንደምትገልጽ። በኮከብ ቆጠራ ካርታችን ላይ ጨረቃ እናታችንን ወይም በልጅነታችን ዋና ተንከባካቢያችንን የምናይበት መነጽር ናት። እናታችሁ በትክክል እንደዛ ነበረች ማለት ላይሆን ይችላል፣ ነገር ግን እናንተ በልጅነት እይታችሁ እንዴት እንደተረዳችኋት ታሳያለች። አሁን ገባኝ። ልክኛ ዓለምን የምናይበት መንገድ እንደሆነ ማለት ነው። በጣም ትክክል። ለምሳሌ ጨረቃችሁ በውሃ ምልክቶች እንደ ካንሰር፣ ስኮርፒዮ፣ ፓይሲስ ከሆነ እናታችሁን ስሜታዊ፣ አዛኝ ወይም አንዳንድ ጊዜ ደግሞ አስጨናቂ አድርጋችሁ አይታችኋት ሊሆን ይችላል። በመሬት ምልክቶች ቶረስ፣ ቨርጎ፣ ካፕሪኮርን ከሆነ ደግሞ ጠንካራ፣ ኑሮ አሸናፊና ተግባሪ ሰው ሆና ታይታችኋለች። ይህንን ማወቅ ከቤተሰብ ጋር ያለንን ግንኙነት ለመፈወስና ራሳችንን በደንብ ለመረዳት በጣም ይረዳ። በጣም ጠቃሚ መረጃ ነው። አሁን ደግሞ ጨረቃ በ12ቱ የኮከብ ምልክቶች ስትሆን ምን ትርጉም እንዳላት ማወቅ ፈልጋለሁ። በጣም ጥሩ። አሁን ወደ ዋናው ክፍል እንግባ። ጨረቃ በተወለድክበት ሰዓት በየትኛው ምልክት ላይ ነበረች? ይህንን ለማወጅ ትክክለኛ የተወለድክበትን ቀን፣ ሰዓትና ቦታ ማወቅ ያስፈልጋል። አንደኛ፣ ጨረቃ በአሪስ ከሆነ ስሜትህ ልክ እንደ እሳት ነው። ቶሎ ትቆጣለህ፣ ነገር ግን ቶሎ ይበርዱልሃል። በስሜት ደረጃ በጣም ቀጥተኛ ነህ። መሽሞንሞን አይመችህም። ሰላም እንዲሰማ ነፃነትና አዲስ ነገር መሞከር ያስፈልግሃል። እናትህንም እንደ ጠንካራና ራሷን የቻለች ሴት አይተሃት ሊሆን ይችላል። ይገርማል። ቀጥሎስ? ጨረቃ በቶረስ ከሆነ ይህ ለጨረቃ በጣም ተመራጭ ቦታ ነው። ስሜትህ የተረጋጋ ነው። ለውጥ አይመችህም። ምቾት፣ ጥሩ ምግብና የተረጋጋ ቤት ለደህንነትህ ወሳኝ ናቸው። በልጅነትህ እናትህ የመረጋጋት ምንጭ እንደሆነች ይሰማህ ነበር። ስሜትን ለመቀየር ረጅም ጊዜ ይወሰድብሃል። ጨረቃ በጀሚናይ ከሆነ ስሜትህን የምታስተናግደው በማሰብና በማውራት ነው። አንድ ነገር ሲሰማህ ስለ እሱ ማውራት፣ መጻፍ ወይም መተንተን ትፈልጋለህ። ስሜትህ ተለዋዋጭ ነው። ቶሎ ይደብርሃል። እናትህ እንደ ጓደኛ ወይም በጣም ተናጋሪ ሴት ሆና ታይታት ይሆናል። ጨረቃ በካንሰር ከሆነ ጨረቃ እዚህ የገዛ ቤቷ ውስጥ ናት። አንተ እጅግ በጣም ስሜታዊ፣ አዛኝና ሌሎችን ተንከባካቢ ነህ። የሰዎችን ስሜት ልክ እንደ ስፖንጅ ትመጣለህ። ቤተሰብና እናት ለአንተ ሁሉም ነገር ናቸው። ቂም ልትይዝ ትችላለህ። ሰላም የሚሰማህ የራስህ ቤት ውስጥ ከምትወዳቸው ሰዎች ጋር ስትሆን ነህ። ስለ ካንሰር የገለጹት በጣም ትክክል ይመስለኛል። በእውነትም ቤተሰብ በጣም አስፈላጊ ነው። አያለሁ። አሁን ወደ ሊዮን እንለፍ። ጨረቃ በሊዮ ከሆነ ስሜትህ ድራማዊ ነው። ትኩረትና ፍቅር ማግኘት ለአንተ እንደ ኦክሲጅን ነው። ስትወድ በሙሉ ልብህ ነው። ስትጠላ ግን ዓለም እንዲያውቅለት ትፈልጋለህ። እናትህ የቤቱ ንግሥት እንደነበረች ወይም ልዩ ቦታ እንደነበራት ይሰማህ ነበር። ጨረቃ በቨርጎ ከሆነ ስሜትህን የምትገልጸው ሰዎችን በመርዳት ነው። ስለ ስሜት ከማውራት ይልቅ በተግባር ማሳየት ይገለሃል። ራስህንና ሌሎችን የመተቸት ባህሪ ሊኖርህ ይችላል። ሰላም የሚሰማ ነገሮች በስርዓት ሲሆኑና ጤና ሲጠበቅ ነው። ጨረቃ በሊብራ ከሆነ ብቻህን መሆን ይከብድሃል። ሰላም የሚሰማህ ከሰው ጋር ወይም በፍቅር ግንኙነት ውስጥ ስትሆን ነህ።
ነህ። ግጭትና ጅግጅት በጣም ይረብሻል። የራስህን እውነተኛ ስሜት ለመደበቅ ትገደዳለህ። እናትህ ቆንጆና ለሰዎች የምትጨንቅ እንደነበረች ታስብ ይሆናል። ጨረቃ በስኮርፒዮ ከሆነ ይህ የጨረቃ ቦታ በጣም ከባድ ነው። ስሜትህ እንደ ውቅያኖስ ጥልቅ ነው። ሚስጥራዊ ነህ። ሰውን ቶሎ አታምንም፣ ነገር ግን ካመንክ እስከ ሞት ድረስ ታምናለህ። ክህደት በጣም ያስፈራሃል። እናትህ ጠንካራ ተጽዕኖ የነበራት ሆሪም ተቆጣጣሪ እንደነበረች ይሰማህ ነበር። በስኮርፒዮ ውስጥ ጨረቃ ያለው ሰው በጣም ወሰብስ ነው ማለት ነው። በትክክል በጣም ጥልቅ ስሜት ያለው። አሁን ደግሞ ጨረቃ በሳጅቴሪየስ ከሆነ ስሜትህ ከነጻነት ጋር የተያያዘ ነው። ማንም እንዲያስርህ ወይም እንዲቆጣጠርህ አትፈልግ። ሁሌም ተስፋ አለ። ችግሮች ሲመጡ በመሸሽ ወይም በፍልስፍና ማልፈን ትመርጣለህ። እናትህ ነጻ አስተሳሰብ የነበራት ሴት ልትሆን ትችላለች። ጨረቃ በካፕሪኮርን ከሆነ ስሜትህን መቆጣጠር ትችላለህ። ብዙ ጊዜ እንደ ቀዝቃዛ ሰው ልትታይ ትችላለህ፣ ነገር ግን በውስጥህ ትልቅ የመወደድ አቅም አለ። ላንተ ፍቅር ማለት ኃላፊነትን መወጣት ነው። ስሜትን ማውጣት እንደ ድክመት ሊታይህ ይችላል። እናትህ ስራ ወዳጅ ወይም ጥብቅ እንደነበረች ይሰማህ ነበር። ጨረቃ በአኳሪያስ ከሆነ ከሌሎች የተለየ ስሜት አለ። ስሜትህን ከሩቅ ሆነ ትመለከታለህ። ለጓደኝነት ትልቅ ቦታ ትሰጣለህ። ነጻነትህ ከተነካ በጣም ትረብሻለህ። እናትህ ከሌሎች እናቶች የተለየች ወይም ያልተለመደ ባህሪ የነበራት ሊሆን ይችላል። መጨረሻ ላይ ደግሞ ጨረቃ በፓይሲስ ከሆነ አንተ የዞዲያኩ ህልመኛ ነህ። የሌላው ሰው ችግር አንተ ችግር ነህ። በጣም አዛኝና ህልመኛ ነህ። ዓለም ሲከብድህ ወደ ራስህ ዓለም ትሸሻለህ። ሙዚቃና ጥበብ ነፍስህን ያክመዋል። እናትህ መስዋዕትነት የከፈለች ወይም በጣም አዛኝ እንደሆነች ይሰማህ ነበር። እያንዳንዱ ምልክት ስሜታችንን በዚህ ደረጃ እንደሚገልጽ ማወቁ በጣም አስገራሚ ነው። አሁን ደግሞ ጨረቃ በቤቶች ውስጥ ያለችበትን ትርጉም ማወቅ ፈልጋለሁ። እሺ፣ የጨረቃ ምልክትህ ምን እንደሚሰማህ ሲነግረን፣ ጨረቃ የትኛው ቤት ወይም ሃውስ ውስጥ እንዳለች ደግሞ ስሜትህ የት ላይ እንደሚያተኩር ይነግረናል። የቤቶችን ቁጥር ለማወቅ ትክክለኛ የተወለድክበትን ሰዓት ማወቅ ግዴታ ነው። ጨረቃ በአንደኛ ቤት ከሆነ አንተ የተደበቀ ስሜት የለህም። ልብህ ፊትህ ላይ ይነበባል። ሰዎች ገና ሲያዩ ስሜትህን ይረዱልሃል። በሁለተኛ ቤት ከሆነ የገንዘብና የንብረት ጉዳይ ለስሜታዊ ሰላምህ ወሳኝ ነው። ባንክ ሂሳብ ሲሞላ ልብህ ይረጋጋል። በሶስተኛ ቤት ከሆነ ስሜትህን በመናገር ወይም በመጻፍ ትገልጻለህ። ወንድምና እህት ለአንተ ትልቅ ስሜታዊ ቦታ አላቸው። በአራተኛ ቤት ከሆነ በጣም ግላሽ ነህ። ቤት ውስጥ መሆን ከሁሉም በላይ ያስደስትሃል። ከእናትህ ጋር ጥብቅ ቁርኝት አለ። በአምስተኛ ቤት ከሆነ ስሜትህ ድራማዊ ነው። ፍቅር፣ ልጆችና ፈጠራ ላይ ትኩረት ታደርጋለህ። ስትደሰት ዓለም አብሮህ እንዲደሰት ትፈልጋለህ። በስድስተኛ ቤት ከሆነ ስሜትህ ከጤናህ ጋር የተያያዘ ነው። ከተናደድክ ሆድህን ሊያምህ ይችላል። ሰዎችን በመርዳት እርካታ ታገኛለህ። በሰባተኛ ቤት ከሆነ ብቻህን መሆን ስሜታዊ ቀውስ ይፈጥርብሃል። ትዳር አጋርህ ወይም ቅርብ ጓደኛህ ስሜታዊ መስተዋትህ ናቸው። በስምንተኛ ቤት ከሆነ በጣም ሚስጥራዊ ነህ። ሰዎችን ድብቅ ነገር ማወቅ ትወዳለህ፣ ግን የራስህን አታወጣም። በዘጠነኛ ቤት ከሆነ በባህል፣ በሃይምነት ወይም በትምህርት ውስጥ ሰላምን ታገኛለህ። የባዕድ አገር ባህሪ ይስብሃል። በአስረኛ ቤት ከሆነ ለስራህና ለስምህ ጠንካራ ነህ። በህዝብ ፊት ስሜትህን መቆጣጠር ትችላለህ። በአስራ አንደኛ ቤት ከሆነ ጓደኞችህ ቤተሰቦችህ ናቸው። ለማህበረሰብ ስራ ስሜታዊ እርካታ ይሰጥሃል። በአስራ ሁለተኛ ቤት ከሆነ በጣም ከባድ ቦታ ነው። ስሜትህን ከራስህን ትደብቃለህ። ብቻህን ስትሆን እውነተኛ ማንነት ህይወታ፣ መንፈሳዊነት ፈውስህ ነው። ይህንን ሁሉ ማወቁ በጣም አስደናቂ ነው። በተወለድንበት ጊዜ ጨረቃ ቅርጽ ምን ትርጉም አለው? ሌላው ሚስጥር ደግሞ የተወለድክበት ጨረቃ ምን አይነት ቅርጽ ላይ ያለች ነው የሚለው ነው። አዲስ ጨረቃ ኒው ሙን ተወለድክ ከሆነ ነገሮችን ጀማሪና ስሜታዊ ነህ። ራስህን የምትፈልግ ጉዞ ላይ ነህ። እየሞላች ባለች ጨረቃ ዋክሲንግ ሙን ተወለድክ ከሆነ እድገትና መማር ትወዳለህ። ግጭቶችን አልፈህ ውጤት ማምጣት ትችላለህ። ሙሉ ጨረቃ ፉል ሙን ላይ ከተወለድክ ደግሞ ግንኙነት ላይ ትኩረት ታደርጋለህ። ነገሮችን ከሁለት አቅጣጫ ማየት ትችላለህ። እየጠፋች ባለች ጨረቃ ወይኒንግ ሙን ላይ ከተወለድክ ከሆነ አንተ አስተማሪና አሰላሳይ ነህ። የህይወትን ትርጉም መፈለግ ያስደስትሃል። እሺ መምህር፣ ይህን ሁሉ ካወቅን በኋላ ጨረቃችንን እንዴት መንከባበብ እንችላለን? ጥሩ ጥያቄ ነው። የጨረቃ ምልክትህን ማወቅ ብቻውን በቂ አይደለም። ነፍስህ ምን እንደሚፈልግ አውቀህ ለራስህ ያንን መስጠት አለብህ። ለምሳሌ ጨረቃ በእሳት ምልክቶች እንደ አሪስ፣ ሊዮ፣ ሳጂቴሪያስ ከሆነ እንቅስቃሴ፣ ስፖርትና ራስህን የምትገልጽበት መድረክ ያስፈልግሃል። ስሜትን አታፍን። ለመሬት ምልክቶች ደግሞ ቶረስ፣ ቨርጎ፣ ካፕሪኮርን ከሆነ ከተፈጥሮ ጋር መገናኘት፣ ጥሩ ምግብና ሰውነትን ማሸት ይረዳሃል። እቅድ ማውጣት ይረጋጋሃል። ለአየር ምልክቶች ደግሞ ጀሚናይ፣ ሊብራ፣ አኳሪያስ ከሆነ ንባብ፣ መጽሐፍና ከጓደኞች ጋር ማውራት ያስፈልጋል። አይምሮህን የሚፈታተነው ነገር ይፈልጋል። ለውሃ ምልክቶች ደግሞ ካንሰር፣ ስኮርፒዮ፣ ፓይሲስ ከሆነ በውሃ አጠገብ መሆን፣ ብቻን የመሆን ጊዜ እና ማልቀስ ሲመጣ አለማፈር አስፈላጊ ነው። በማጠቃላይ ጨረቃ ውስጣዊ አለቃህ ናት። ፀሐይ ወደ ውጭ የምታበራው ብርሃን ስትሆን፣ ጨረቃ ግን ነፍስህን የምትመግብ ናት። የጨረቃ ምልክትን ስትረዳ ለምን እንደምትናደድ፣ ለምን እንደምትደሰት እና ከሌሎች ጋር ያለህ ግንኙነት ለምን እንደዛ እንደሆነ ግልጽ ይሆንልሃል። መምህር፣ ዛሬ ብዙ ተምሬያለሁ። ይህንን መረጃ በመጠቀም ራሴንና ከሌሎች ጋር ያለኝን ግንኙነት በተሻለ መልኩ መረዳት እችላለሁ። በጣም አመሰግናለሁ።
በጣም ደስ ይለኛል ተማሪዬ። ሁልጊዜም ለውስጥ ስሜትህ ክብር ስጥ። በቀጣይ በትምህርታችን እስከምንገናኝ መልካም ጊዜ።